ምናልባት አሁን ካነሱልኝ ሐሳብ ተነስቼ ኢትዮጵያ ውስጥ ጦርነት ይከሰታል ብሎ የሰጉ መሰለኝ ወይም የእርስ በርስ ጦርነት አሁን ካለው የከፋ በእርግጥ በሐሳብም ጦርነት ውስጥ ነን የሚሉ ሰዎች ስላሉ ማለት ነው ይኖራል ብለው ያስባሉ እንዴ በጣም እንጂ የት አካባቢና በምክንያት ብለው ያስባሉ ለምሳሌ ከትግራይ ጋር ያለው ሲቹዌሽን አንተ የትግራይ ተወላጅ ብትሆን ዛሬ ያለው የሚያስተዳድር ፓርቲ ለየተቀን ስለ ጦርነት ነው የሚያወራው ባላንጣ የምትለው ኃይል በየቀኑ ስለ ጦርነት ነው የሚያወራው እኔ ሰሞኑን ዶክተር ደብረጽዮን ኢንተርቪው አድርጋቸዋለሁ አብረን መኖር ነው የምፈልገው ጦርነት አልፈልግም ብለውኛል ያው የነገሩኝ ነው ምነግሮት እና ያ እንትን ላውንቸር እና መትረየስ በላይቭ ቴሌቪዥን በጎዳና ላይ ሲኖሩ የነበሩት አበባ መስሎት ነው እሺ ጦርነት ካለ ከማን ጋር ነው ብለው ያስባሉ ነው እርስ በርስ ነው የሚሆነው እንዴ ምን ቆይ ሰው ምን አይነት ነገሩ ማንን ነው መዋሸት የሚፈልገው ሰው እዚህ ሀገር እንዴ ያ ሁሉ የጦርነት ዲስፕሌይ ለማን ነው ከኖርዝ ኮሪያ ጋር ሊታገሩ ነው ወይ ሊዋጉ ነው ወይስ ከሱዳን ጋር ሊዋጉ ነው ምን ማለት ነው አብይስ ወጥቶ ለሉዓላዊነታችን ኢትዮጵያን አንድነት ለማድረግ እንደረምሳለን ሲል ማንን ነው መቀሌን ነው እያለ ያለው እኮ ለምን ነው ሰው የሚሸነጋገለው ህፃን እኮ አይደለንም we are talking about our people about our country እንዴ እና ዝም ብለን አሃው በቃ አይ እዛ ጋር ባዙቃ ይዞ እዛ ጋር መትረየስ ጭኖ እዛ ጋር ሚሳኤል እያስመሰለ እንደ ኪም ጆንግ ኦን ሲሮዝ ሂዞር ለጦርነት አይደለም እየተዘጋጀ ያለው ለኔ ሰርግ ነው እየተዘጋጀ ያለው ታዲያ እንዴ በጣም ፍራጃይል የሆነ ሀገር ውስጥ ነው ያለነው ይሄ ፍራጃይል የሆነ ሀገር ውስጥ የጠመንጃ ፉክክር ክልሎች ልዩ ኃይል እያሉ ሰሜን ኮሪያ እያስመሰሉ በድሮን እየቀዱ ሲሄዱ ልጆቻቸውን እንዲያዝናኑበት ነው እንዴ ስለዚህ ይሄ ውሸት ለምን አይቆምም we care about our country ምናልባት ዓለም አቀፍ ተቋማትም እንደሚሉት አንዳንድ የዓለም ፖለቲከኞችም እንደሚሉት ከምርጫ ፊት ወይም ከምርጫ በኋላ ይሄ ነገር ሊከሰት ይችላል ግጭቱ ሊቀሰቀስ ይችላል የሚሉ አሉ የርሶ እይታ ምንድነው እንዴ በጣም ነው ሰጋው ለዚህ እንደ አንድ ፖለቲከኛ ምንድነው የሚያደርጉት ዝግጅት አንደኛ ይሄ አምባገነናዊ ስርዓት ለመገንባት የሚደረገው ሽርጉ ዲጎም አይሰራም እዚህ ሀገር የአንድ ፓርቲ በላይነት ያደገ ህዋት የበላይነት ነበር ብለን አመፀን አሁን ደግሞ የአንድ ግለሰብ አምባገነናዊ ስርዓት ለመገንባት እየተሞከረ ነው እብደት ነው ይሄ ቅዠት ነው ዴንጀረስ ቅዠት ነው እዚህ ሀገር ተቻችለንም ተመካክረንም ትንሽ ለፈስፈስ ያለ ዲሞክራሲ ራሱ መስርተን በሰላም ከቀጠለን እድለኞች ነን አምባገነናዊ ስርዓት ለመገንባት እየሮጥን እንደ ትላንትናው ዶሚናንት ፓርቲ ወይም ደግሞ አውራ ፓርቲ ስርዓት እንገነባለን ብለን የኔ ሐሳብ በሁሉም ቦታ ላይ እስከ ቀበሌ ወርዶ የኔ ሐሳብ ብቻ ስራ ላይ መዋል አለበት እያል እየተዘጋጀን ከጎን ደግሞ አይ እንደ ትላንትናው ልሙጥ ሊያረጉን ነውና ስለዚህ ያለችንን መትረየስና ክላሽንኮቭ እንወልውል እናሳይ እያልን እየሄድን ጦርነት አንገባም ማለት አይቻልም ምን ማለት ነው ለጦርነት እየተዘጋጀን ጦርነት አንገባም ጦርነት ሊያመጡ የሚችሉ እርምጃዎችን እዚህ ሀገር ጦርነት የፈጠረው ምንድነው ከዚህ በፊት ብሔሮችን በጉልበት ለመጨቆን ለማፈን መሞከር የተገፋን ብሎ የሚያምፁ ኃይሎችን በጉልበት ለመደርመስ መሞከር በሀገር ሉዓላዊነትና አንድነት ስም የተለያየ አመለካከት ያላቸውን ከነ ኢህአፓና ሜሶን ዘመን ጀምሮ የተደረገው በሙሉ ሀገርን እያዳከመ ህዝብን እየከፋፈለ ለውጪ ኃይል ተጋላጭ እያደረገን ነው የመጣው ዛሬም እሱን እንደግማለን ዋይ ሰው እንዴት ትላንት ለበደል ትላንት ለመጠፋፋት ትላንት ለኪሳራ ለውድመት ያደረገንን አካሄድ እንደገና መልሶ ለምን ይደግማል